የሚፈልጉ ሰዎች ሚራክል መኒ ካርድ መታችሁ የምትወስዱ ሰዎች ወይ ደግሞ መታችሁ የወስዳችሁ ሰዎች ሚራክል መኒ ካርድ ወስዳችሁ ወይ ኢትዮጵያ ንግድ ባንክ ላይ የምታስገባችሁ ሳይሆን ተለያየ ባንኮች ላይ አስገብታችሁ የምትጠቀሙ ሳይሆን በኪሳችሁ ውስጥ ያላችሁ ዋሌት የሆነ ቦርሳ ውስጥ ወይ ደግሞ ሻንጣ ውስጥ የምታስቀምጣችሁ ወይ ደግሞ እጃችሁ ላይ ይዛችሁ የምትንቀሳቀሳችሁ ሻንጣ ውስጥ አስቀምጣችሁ እንደው ደግሞ በሰማይ ዋይፋ በረከት ወደ እናንተ ቤት የሚጠራ ሚራክል መኒ ካርድ ነው። ብር ጌታ ሆይ አለ በዛው አንዴ ነፃ ላውጣ አነገር ነገር ብር ይጸልያል ይጠየቃል እግዚአብሔር አንዱ ኢየሱስ ምድር ላይ ባለበት ዘመን ካረጋቸው ታምሮች አንዱ ብር ነው ሻሃታስ አለመናችሁ ምን አልተቀበላችሁም የሚለው አንዱ የኢትዮጵያን ጴንጤ ኢየሱስ ቢመጣ ብር አልጠየቅም ነው የሚለው አሉ ደግሞ ብር እንዳትጠይቅ የሚያስተምሩ ራሳቸው ግን ብር የሚጠይቁ እግር ያለ ከእግዚአብሔር አለ ከሰው ብር ይለምናሉ አንተ እግዚአብሔር ሰው አትለምን ይለዋል እነሱ ሰውን ብር ይለምናሉ አንተ ግን እግዚአብሔርን አትለምነው ይለዋል እየሰማኸኝ ነው የለበስከው ብር ነው ወጥተህ የምትበላው ምሳ ብር ነው ብር አትለምን የሚል የሃይማኖት መንፈስ ይገፈፍ ልበለው አይደል ይኸውልህ ሰው ብቻ አትለምንም የሆነ ሰው አያለው ተንበርክኮ ገንዘብ የሚያገኝ ጸልዮ የሚቀበል ሰው አለ ተገናኘ ህቅባ ተገናኘ ጃጋፋንያሳ ሰላቢው አካውንትን አስደንግጦታል አይደል አሁን ሚራክል መኒ ያስደነግጠዋል ታስተባራዳስ የታምር ገንዘብ ያስደነግጠዋል የታምር ገንዘብ ያስደነግጠዋል የታምር ገንዘብ ያስደነግጠዋል የታምር ገንዘብ እንደዚህ ያስደነግጠዋል ብሬኛ አንወድም እኛ ኢየሱስ ሰባኪ ነው አይደል ውሸታም ነው ልጥራ ገንዘብ ልጠራ ነው የማይፈልግ አላስቸገረው ካልፈለክ ብዙ ዘርጋጀን ካቶሳ ተባሪያና ካማስ መለኮት ዓለም የጠራው ገንዘብ እጃችሁ ይግባ ማታስ ከባዲያማ የሆነ ሰው ከኃጢአተኛ ሲቀበላዩ ናይስቲ መጀመሪያ ጊዜ ስንት ሚራክል ስንት ብር ገባለች 72000 ብር ይኸው ቀጥሎስ ባለፈውም ስንት ገባ 10700 ብር ይሄን ጌታ ምን ትያለሽ ጌታ ትልቅ ነው እኔ ከሚገመተው በላይ ነው ታምር ነው በጣም ታምር ነው ያን ይላት ራሱ እዚህ ጋር ቁጭ ብዬ ነውና እንደወጣ መድረክ ላይ እንደወጣው ሚራክል የሚገባ ሰው እያየ ነው አልከው በዛው ደቂቃው ሚሰጫበት በኢየሱስም አሁን የፈጠነ የእግዚአብሔር ድምጽ ጮኸ የእግዚአብሔር ድምጽ የሚያገኝ የእግዚአብሔር ድምጽ የሚያበለጽግ የእግዚአብሔር ድምጽ ወደ አንድ ሰው አካውንት አሁን መጣ ተፈጸመ እዚህ መገናኛ መጣው ጫፍ ላይ የኢትዮጵያ ንግድ ባንክ አለ አሁን ያችን 500 ብር ላውጣ ቁጥሩን ነክቼ ሞልቼ ምን ብዬ ከዛ እኔ ሞላሁት የሰጠሁት 500 ብር ብዬ ነው ጠቅ ያደረኩት አሁን ቆየብኝ ውስጥ ከገባ ወዲያ ካርዲን በላብኝ የለው መሰለኝ ብዬ ስጨናነቅ ወጣ ደግሞ ካርድሽኑ ሰጃለኝ ወሰድኩ ከእንደገና ብሩ 500 ብር ናት ምን ታክላለች እንዲህ ብዬ ላወጣ ስል አልነሳልኝ እንዴ ምንድነው ብዬ ስል ብር ነው ማአት ብር ነው የለቀቀው ጂሰስ እማ አንቺ አካውንትሽ ላይ ነበረው ስንት ብር ነው 1000 ብር ከሳንቲሞች አንቺ ኤቲኤሙን ያዘዝሽው ስንት ነበር 500 ብር ነው የነካሽው እሱ ሲያው ቆጥሮሻል ብሩን ቆጥሮሻል አልቆጠርኩ ለጊዜው አልቆጠርኩትም ደነገጥኩኝ ወይኔ ይሄን ጌታ እየሰራ ያለው ጌታ የናዝሬቱ ኢየሱስ የዚህ ቤት ንጉስ አሁን ያንን ብር ይዤ ሳየው 200 ብር ማአት 100 ብር 50 ብር አለ ወይኔ ወርደው ይዙኝ ይሆን ያልኩኝ ፈራው ስንት ብር 100 ቢሊዮን ነጥብ 5 እየሰማችሁ ነው
100 ቢሊዮን ነጥብ 5 ይኸው የሚሰጁ ማለት ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ፣ ዝም ብሎ ሳቅ ሳቅ። ይችላል፣ እግዚአብሔር ይችላል። እኔ ከቃን ስራ 100 ቢሊዮን ነጥብ 5 ሚሊዮን አዎ ኦር የገባ አዎ ሰላም ነው ግን አንተ? ሰላም ነኝ እግዚአብሔር ይመስገን። እኔ አላመንኩም ይሄ ይሆንልኛል ብዬ አላመንኩም። እኔ ቃን ስራ ነው የምሰራ አላመንኩም። ይሄ ብር ይገባልኛል ብዬ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ሰላም ምንድን ነው? ቃን ስራ ነው የምሰራ እኔ ማሽን ነው የምሰራ ተቀጥሬ ቃን ስራ ነው የምሰራ ነኝ። ማሽን ነው የምሰራ የብሎኬት ኦፕሬተር ነኝ። ኦፕሬተር ነው የምሰራ። እሺ ባለፈው ዕለት አንተ በህልሜ እጅን ጭነት ጸልልኝ አየሁ በህልሜ። እሺ አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ። እሺ ሃሌሉያ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ብለህ ሄድከኝ በህልሜ እንደዚህ ጫና አድርግተህ። ከዛ 2 ቀን ነው 3 ቀን በኋላ እኔ እንደዚህ ቴሌብር ላይ ሲያይ ብር ገብቷል። እሺ ቴሌብር ላይ ብር ገብቶልኛል። እጄ ባንክ ቤት ስጠይቃቸው ቴሌብር ላይ ነው ይሄ ብር ገባ። ምንድነው? ከየት አገር ነው አንተ ዘመድ ያለከኝ? ይሄ ሁሉ ጊዜ አገልግለን ያፈራ ነው ምእመን ብር ሊባዛ ነው ሲባል አንድ ሰው ይመጣና ብር ሊባዛ ነው ሲል የባንክ ቡኩን ይዞ እየሄደ የሚያጓራ ምእመን አፍርቼ ከሆነ የወደኩት እኔ ነኝ። ተባዛ አልተባዛ ሳይሆን አባዝቷል አላባዛም እያላችሁ ራሳችሁ መጠየቅም የለባችሁ። ተባዛ አልተባዛ ሳይሆን ይሄን ፍለጋ ከሄደ እንዴ 10 ዓመት አገልግየው ይሄን ፍለጋ ከሄደ ካልተጸየፈ ኧረ አይሆንም ገንዘብ በዚህ መልክ ነው የሚገኘው ብሎ የገንዘብ ፍላጎቱን ካልቆለፈ ካልዘጋው እኔ እኮ ነኝ የወደኩት። እንዴ አውሬው ሲመጣ ምን ሊሆን ነው የኛ ምእመን? እሱ ራሱ የብርሃን መልአክ መስሎ ነው ሆኖ አይደለም። እሱ ራሱ የብርሃን መልአክ መስሎ አገልጋዮቹ የጽድቅን አገልጋዮች መስለው ነው የሚመጣው። ይሄ ዝም ብሎ እንትኑ አይነት ያለው አይነት ምናምን ሳይሆን የጽድቅ አገልጋይ መስሎ አገልጋዮቹ የጽድቅ አገልጋይ መስለው እሱ የብርሃን መልአክ መስሎ ከሰማይ እሳት እያወረደ የሚመጣውን እያጓራ ይከተላል ወይስ ያቆመዋል ነው ከዋን ነው? እንዴ አሁን ያለው ምእመን እኮ ኦሬዲ በጣም እኮ ቁጭ ብለን ራሳችንን መፈተሽ አለብን እኮ። እኔና እናንተ እኮ እንደ እብድ ሊያደርገን ይገባል። ተጠርጎ እንዴት ይሄዳል የኛ ምእመን? ይሄው ቡክሽን አምጪ፣ ይሄው ስልክሽን አስጠጊ፣ ይሄው እንትንን አስጠጋ፣ ይሄው እንዴ ምን እየሰራን ነበር እኛ? ክርስቶስን ጢም ብሎ የተሞላ ሰው ይሄ ያምረዋል ወይ? ተባላጽጋለህ ነው የሚመች አይደል? አትበለጽም ማዚ እኔ ዛሬ እግዚአብሔር ያለኝ ብዬ ልኝ አሟሙቅ ያልሄድም 36 ዓመት በእግዚአብሔር ቤት አገልግያ ፉገራ ይመቸኝ እውነቷ ትመቸኛለች። አስቀድማችሁ ምንም ፈልጉ በል ዘመንህን ይሁን ብትፍጨረጨር የማታገኘውን እውነት ነው ምነግርህ አንተ የተአምራት ገንዘብና የበረከት ጉብኝት ሊሆንልህ ነው ወንድሜ፣ ሊሆንልሽ ነው እህቴ። አሁን በእምነት የባንክ ቤት ቡክ ደብተርና ኤቲኤም ካርድን ያዝ። በሚሊዮን የሚቆጠሩ ገንዘቦችን ወደ አካውንት በጸሎት ኃይል በጸጋ ኃይል ጠራለሁ። በጌታ በኢየሱስ ስም እናንተ የፈለጋችሁትን የባንክ አካውንት ያዙ። ድንገት የታምራት ገንዘቦች ወደ አካውንታችሁ በኢየሱስ ስም የተለቀቀ ይሁን። ትንሽም ትልቅም የገንዘብ ዕዳዎች በታምራት እንዲከፈሉ ጸልያለሁ። ያልተጠበቁ አዳዲስ ሚራክሎች በህይወታችሁ ይሁኑ። በኢየሱስ ስም የሰማይ ጉብኝት በህይወታችሁ ይብዛ።